ውስታም ስለሆነ አንዳንዱ እንደሚያስቅ ያኔ ምርር ያለኝ ነው እኮ ሮም ቤት ሳይኖር ይመራል ሆምለስ ስትሆን ይመራል ምትሆንበት ትምህርት ሳትማር ይመራል ሁሉ ነገር ይመራል እና አሜሪካ ትንሽ ስቃይ ነበረው ስቃዩ በኋላ የሚያልቅ አይነት ይቀየራል የሚያልቅ አይነት አይደለም ከዚህ አይነት ይቀየርና ይለወጥልሃል ጫና መሆን ይጀምራል ምክንያቱም ደና ቦታም ደና ደረጃም ከደረስኩ በኋላ the burden on my shoulder የሚሉት አባባል አለ ጫንቃዬ ላይ ያለው የተጫነኝ ነገር ግን ገንዘብ ስለሌለ አይደለም የኑሮ ችግር መሆኑን ያቆምና የህይወት ጫና ይሆናል እና የህይወት ጫናም ነበር የትኛው ይሻላል ለሚለው እሱ አጠያቂ ነገር ነው ግን እንግዲህ እሱ የመጀመሪያዎቹ እነዚህ የኮሌጅ አመታቶች አንተ ራስ እንደሰው የተሰራህበት ጊዜ ነው ብዙ ቫልዩዎችን ብዙ ሰዎችን ራስንም ለማወቅ አይምሹር ብዙ ወደ ውስጥም እንድታስብ አሁን ያልነው በተለይ ትልቁ ነጥብ የኑሮ ችግር ይሻላል የህይወት ጫና በህይወት ጫናም ሰው ይሰቃያል በኑሮ ችግርም ይሰቃያል የኑሮ ችግር ያለው በህይወት ጫና ባለው ይቀናል እዛ ደርሽ የህይወት ጫና ደግሞ ቁልቁል እያየ የኑሮ ችግር በስንት ጣዕሙ ብሎ ብዙ ያስባል እንግዲህ ያው ከኑሮ ችግር ወደ ህይወት ጫና ካረካቸው ሽግግሮች አንዱ አይ ቲንክ ከህክምና ትምህርት ቤት በፊት ሌላ ፋርማሲ ስኩል ሄደህ ነበር እሱኛውን ህይወትን ትንሽ ንገረን ወደ ህክምናው ከመሄዳችን በፊት እሺ